በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። እንደዛ በዛ መልኩ አይሉም ጭራሽ። እንግዲህ እንደሰማችሁት ወገናችን በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ያለውን አንስቶ እኛ ኢየሱስ የአምላክ ልጅ ነው እንደምንለው አይሁዶች እኮ እዝራ የአምላክ ልጅ ነው አይሉም የሚል ነገር እየተናገረ ያለው በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ነው ያለው። ወቃለት اليهود ዑዘይር ኢብኑላህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ብሎ ሲናገር ይሄ የነርሱ የአጠቃላይ ጁዳይዝም ቴዎሎጂ ነው አይደለም። የቁርአኑ አንቀጽ አጠቃላይ ያሉትን የሚመለከት አይደለም። ታዲያ እነማን ናቸው እንዲህ ያለ ነገር የተናገሩ ስንል በቁጥር ደረጃ 4 ወይ ደግሞ 5 የሚሆኑ አይሁዶች ኦኬ ይህን ኡስታዝ የቁርአኑን ስህተት እንዴት ነው ለመሸፈን ሲሞክር የምንመለከተው? መጀመሪያ ቁርአኑ ላይ አይሁድ ዑዘይር የአላህ ልጅ ነው አለች ሲል ሁሉም አይሁዶች የሚያጠቃልል አይደለም፣ የተወሰኑ 1 4 5 የሚሆኑ አይሁዳውያን ናቸው የሚል ትልቅ ውሸት ሲዋሽ ተመልክተናል። በነገራችን ላይ አይሁዶች የተወሰኑ ክፍሎች ለማሳየት ከተፈለገ ቁርአን እንዲህ ብሎ ይገልጻል። ለምሳሌ ሱራ 3 ከቁጥር 69 ላይ እንዲህ ይላል፣ ከመጽሐፉ ባለቤቶች የሆኑ ጭፍሮች ነፍሶቻቸውን እንጂ የማያሳስቱ ሲሆኑ ሊያሳስቷችሁ ተመኙ ግን አያውቁም ይላል። እዚህ ጋር የሆኑ ጭፍሮች የሚለው እንግሊዘኛውን ስንመለከት ምንድነው የሚለው? some among the peoples of the book ነው የሚለው። some የተወሰኑ ከመጽሐፉ ባለቤቶች የሆኑ ግሩፖች የተወሰኑ ክፍሎች እንዲህ አሉ ብሎ እንግሊዘኛው ወይም ደግሞ the parties of the people ይላል። የተወሰኑ ክፍሎች ብሎ ይገልጻል። ሱራ 9 አያ 30 ወይም ደግሞ ቁጥር 30 ግን ምንድነው የሚለው? አይሁዶች እንዲህ ብለው ተናገሩ ነው የሚለው። ቢያንስ ሁሉም አይሁዶች እንኳን ባይሆን ሜይንስትሪም ጁዊሽ ወይም ደግሞ አብዛኛው የአይሁድ እምነት ሊሆን ይገባዋል ማለት ነው። ምክንያቱም ቀጥሎ ክርስቲያኖችም ኢሳ ኢብኑ መርየምን የአላህ ልጅ ነው አሉ። ክርስቲያኖች አሁን ሜይንስትሪም ክርስቲያኒቲ ማጆሪቲ ክርስቲያን ይሄን ብሎ ስለሚያምን ማለት ነው። ሰው ማጆሪቲ አይሁድም እንደዛ ብሎ ያምናል ብሎ ነው ቁርአኑ አሲም የሚያደርገው። ሰው ትልቅ ስህተት ነው፣ ትልቅ ውሸት ነው ማለት ነው። ቀጥሎ በማስረጃ እናሳይ። ሰሒህ ከሆነ ሐዲስ በጣም ብዙ ማስረጃዎችን ማሳየት ይቻላል። አንድ ሐዲስ ለናሙና ግን እናሳይ። ሰሒህ አልቡኻሪ ከቁርአን ቀጥሎ ተአማኒነት ያለው ሐዲስ ነው። 4581 ላይ እንዲህ ይላል፣ በትንሣኤ ቀን በተሰበሰቡ ሰዓት ሁሉም ሲያመልኩት የነበረውን ተከትለው ይሄዳሉ ብሎ ይናገርና አይሁዶች ጋር ሲደርስ ምን ተብሎ ይጠየቃሉ? then the Jews will be called upon and it will be said to them who do you use to worship ይባላል። አይሁዶች በተሰበሰቡበት ይሄድና ማንን ነበር ስታመልኩ የነበራችሁት ተብለው ሲጠየቁት they will say እንዲህ ብለው ይመልሳሉ we used to worship Ezra the son of Allah እዝራ የአላህ ልጅ ብለን እናመልክ ነበረ ብለው ይመልሳሉ አለ። it will be said to them ለእነሱም እንዲህ ይባላሉ you are liars for Allah has never taken anyone as a wife or a son ይላል። ውሸታሞች ናችሁ፣ አላህንም ሚስት አድርጎ አግብቶ አያውቅም ልጅም ወልዶ አያውቅም ይባላሉ ይላል። ይቀጥል ነው ክርስቲያኖችም ይሄዳል። ማንን ታመልኩ ነበር ሲባሉ ጂሰስ son of Mary ኢሳን እናመልክ ነበር ይላሉ። እነሱም ውሸታሞች ናችሁ ተብለው ይመለስላቸዋል። ስለዚህ ይሄ ማጆሪቲ ኦፍ ጁዊሽ ያምኑት የነበረ እንደሆነ ከቁርአናቸውም ከሐዲሳቸውም ማሳየት ይቻላል።